ወደ ቀጣዩ ልብስ ስንሄድ እንደምታዩት አዳዲስ ልብሶች ነው ያቀረብነው። አሁን በጣም የሚያምር ልብስ ነው። ይሄ ደስ የሚል አብሽ ከለር ነው። ይሄም የሚያምር ከለር ነው። አሪፍ ዲዛይን ነው። ይሄ ሌላ ከለርም አለው። ሁለት አይነት ከለር ነው ያለው ይሄ ልብስ። ሁለቱ ተመሳሳይ ናቸው። ዲዛይናቸው ተመሳሳይ ነው። ከለር አገባቡ ብቻ ነው የሚለየው። በፈርጥ ያጌጠ ልብስ ነው። በጣም የሚያምር እይታ ያለው ልብስ ነው። እንደምታዩት ይሄ ቆንጆ ሆኖ የተሰራ ልብስ ነው። ታቹም ጥልፍ ነው ዙሪያው። ሰላም ሰላም፣ እንደምናችሁ ውድ ደንበኞቼ፣ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ ማሳያችሁ የተሰሩና ያልተሰሩበት ልብሶችን አሳያችኋለሁ። ከራሴ ከለበስኩት ጀምራለሁ። እንደምታዩት ቆንጆ ልብስ ነው። በፈርጥ ያጌጠ ልብስ ነው። በጣም የሚያምር እይታ ያለው ልብስ ነው። እንደምታዩት ይሄ ቆንጆ ሆኖ የተሰራ ልብስ ነው። ታቹም ጥልፍ ነው ዙሪያው። ይሄ ወራጁም ጥልፍ ነው። እጅ አጓጉል ነው። እንደምታዩት አጓጉል ልብስ ምቾት አለው። ለሙቀት ሰዓት በተለይ በደንብ የሚለበስ ልብስ ነው። ሙቀትም በብርድ ይሆናል። አጓጉል ልብስ እንደዚህ በፈርጥ ያጌጠ ልብስ ነው። ጥልፍ ነው። እንደዚህ አይነት ልብስ ለምትፈልጉ አሁን ይሄ ለሰርግ ለክርስትና ይሆናል። ለሰርግ ማጀቢያ ይሆናል። እንደዚህ ለየት ያለ ዲዛይን በጥልፍ ይሄን ብሰሪልን፣ ይሄን ጥለት ቀይረሽ ብሰሪልን ብትሉ ሰራላችኋለሁ። ይሄ ልብስ አልቆለት እንደዚህ ነው። አልቆለት 25 ሺህ ብር ነው። ትልቅ ነጠላ አለው። አሁን ደግሞ ቀጣይ ወደ ተሰሩ ልብሶች ያሳያችኋለሁ። እዚህ ጋር እንደምታዩት ቆንጆ ልብስ ነው። ስፌቱ ራሱ ለየት ያለ ስፌት ነው። እንደምታዩት የሸፒ ስራ ነው። ከታች እንደምታዩት ሽንሽን ነው። አሁን እንደዚህ አይነት ልብስ የምናየው ብዙ ጊዜ ከሽፌን ላይ ነው። ከሽፌን ላይ የምናየው በአበሻ ልብስ ላይ ብዙ አልተለመዱም። እንደዚህ ከፈለጋችሁ እዚህ ላይ መሸንሸን ይችላል። በፈለጋችሁ ዲዛይን መሰራት ይችላል። የሚያምር ቆንጆ ነው። 5 አርብ ነው። እዚህ ጋር የተጠቀምነው 5 ነው። በደንብ እንዲራመዱ ብለን ነው። እዚህ ጋር ምንም ጥልፍ አልገባበትም። የሚያምር ነው። እንደዚህ ሸፒ ስራ ነው። ጽድት ብሎ የተሰራ ነው። አሁን ይሄ የደንበኛ ልብስ ነው። እንደዚህ ነው አልቆለት ተሰርቶ 13 ሺህ ብር ነው። ትልቅ ነጠላ አለው። ጥለቱ ሱፍ ክር ነው። ሱፍ ጥለት ሲሆን ደመቅ ይላል። ይሄ ሳባ ሳይሆን በሱፍ የተሰራ ጥለት ነው። በጣም የሚያምር ነው። እንደምታዩት በጣም ያምራል። እናንተ ደግሞ የፈለጋችሁትን ዲዛይን በሱፍ ተሆኖ ይሸመንላችኋል። አሁን ይሄ በልዩ ትዕዛዝ የተሸመነ ሽመና ነው። ጊዜ ከሰጣችሁን ተሸምኖ እንደዚህ ማቅረብ እንችላለን። ወደ እዚህኛው ልብስ ሲሄድ ደግሞ እንደምታዩት በጣም የሚያምር ልብስ ነው። በጣም ቆንጆ ልብስ ነው። አዲስ ነው። አሁን ይሄ ለሰርግ ለክርስትና መጪው ምርቃን ስላለ ለምርቃን ይሆናል። አንገቱ ቪ ነው። እንደምታዩት አንገተ ቪ ነው። እጅየው ተሰኪ ነው። እንደዚህ ተሰኪ ነው። ሹራብ ስራ ነው። እንደዚህ እንደፈለገች ማስፋት ማጥበብ ትችላለች። ውስጥ ያለውን ቀበቶ እንደዚህ ተነሽ ነው። ፈልግ አድርጋ መልበስ ትችላለች። አትፈልግ ደግሞ ማውለቅ ትችላለች። ይሄ የሚጠቅመው ሁለት አይነት አለባበስ ሊኖረው ይችላል። አብሮ ከተጠለፈ መነሳት አይችልም። እዛው ልብሱ ላይ ከተጠለፈ። ይሄ ግን ስትፈልግ እንደዚህ መጠቀም ትችላለች። ስትፈልግ ደግሞ ይሄን ቀበቶውን አድርጋ መጠቀም ትችላለች። ይሄም የደንበኛ ልብስ ነው። ትልቅ ነጠላ አለው። እንደዚህ በግሩፕ ታሰሩ ለሰርግ ለክርስትና መጪው ሰርግ ክርስትና ምርቃን ወቅት ነው። እንደዚህ ጽድት አድርገን እንሰራላችኋለን። ስፌቱ እንዴት እንደሚያምር ራሱ ልብስ የሚያሳምረው ስፌት ነው። በጣም ነው የሚያምር ስፌቱ። ቆንጆ ነው። ይሄ ልብስ አልቆለት እንደዚህ ነው ተሰርቶ አልቆለት 18 ሺህ ብር። ወደ ቀጣዩ ልብስ ስንሄድ ደግሞ ይሄ ቻይና ልብስ ይባላል። በተለምዶ ነው ቻይና የሚባለው እንጂ ያኛ ሀገራችን ሸማኔ ነው የሚሸምኑት። ቆንጆ ወራጅ ነው ተሰርቶላታል። እንደዚህ ረጅም ናት። ደንበኛችን በጣም ረጅም ናት ቁመቷ። ለዛ ነው እንደዚህ ቀለል ያለ ያው መቀነስ ታደርግበት እንደዚህ ጉንፍ ይሆናል። በጣም የሚያምር እይታ ይኖረዋል። እንደዚህ ሲሆን የሚያምር እይታ ይኖረዋል። እዚህ ጋር የተደረጉ ዲዛይኖች ደግሞ የሚያምር እዚህ ጋር ተደርጎላቸዋል። መስቀል በተለያየ ከለር መሰራት ይችላል። ይሄ በቀይ በተለያየ ከለር ማዘዝ ትችላላችሁ። ይሄ ልብስ አልቆለት 12 ሺህ ብር። ወደ ቀጣዩ ልብስ ሲኔድ ደግሞ ይሄም ቻይና ነው። ይሄ በተለያየ ከለር መሰራት ይችላል። እንደዚህ ነው ተሰርቶላታል። ይሄም የደንበኛ ልብስ ነው። ወገቡ ፍሪ ሳይዝ ነው። ማስፋት ማጥበብ ትችላለች። የሚያምር እይታ ያለው ልብስ ነው። እንደምታዩት እዚህ ጋር የገቡ ነገሮች ለልብሱ ውበት እንዲኖር አድርጎታል። እዚህ ያሉት ነገሮች ይሄም በተለያየ ከለር መሰራት የሚችል ልብስ ነው። ይሄ ልብስ አልቆለት እንደዚህ ነው 15 ሺህ ብር። ትልቅ ነጠላ አለው። አሁን ማሳያቸው አዳዲስ ያመጣዋቸው ብትኖች አሉ። መካከለኛና
ሰፊ የሆኑ አሳያችኋለሁ። ከዚህ ልብስ ጀምርላችኋለሁ። ይህ ልብስ እንደምታዩት አዲስ ዲዛይን ነው። በጣም የሚያምር ጥለት አገባብ ነው ያለው። እዚህ የተቀመጡት ዲዛይኖች ራሱ እንዴት እንደሚያምሩ። አሁን ይሄ ለሰርግ ለክርስትና ምርቃት ላለባቸው የሚሆን ልብስ ነው። በጣም ያምራል፣ ሻይን ያደርጋል። ደስ የሚል ጥለት አገባብ ነው ያለው። ነጠላውን አሳያችኋለሁ። ነጠላው ይሄን ይመስላል። በጣም የሚያምር ነጠላ ነው ያለው። አገባቡ በጣም ያምራል። ይሄን በፈልጋችሁት የወገብ በላይ ዲዛይን እናንተ በመረጣችሁት ዲዛይን ተሰርቶ አልቆለት 20 ሺህ ብር ነው። ወደ ቀጣዩ ልብስ ስንሄድ እንደምታዩት አዳዲስ ልብሶች ነው ያቀረብነው። አሁን በጣም የሚያምር ልብስ ነው። ይሄ ደስ የሚል አብሽ ከለር ነው። 103 ቁጥር ይባላል በእኛ አጠራር። እንደዛ ነው የሚባለው። ቆንጆ ነው፣ ሻይን ያደርጋል። እነዚህ ነገሮች መዝጊያው ደግሞ የሚያምር ውበት አለው። እንደዚህ መካከለኛ ጥለት ለምትፈልጉ ደንበኛ ይሆናል። መነኑ ጽድት ያለ መነን 2 አይና ነው። አዳዲስ ዲዛይን ናቸው። ነጠላው ይሄን ይመስላል። እንደዚህ አይነት ነጠላ አለው። ይሄን በፈልጋችሁት ዲዛይን ከወገብ በላይ እናንተ በፈልጋችሁት ዲዛይን ተሰርቶ አልቆለት 18 ሺህ ብር ነው። በቀጣዩ ልብስ ሲሄድ ደግሞ በጣም የምታምር ናት። አበባ ናት። የምታምር አበባ ዲዛይን ናት። ቆንጆ ናት። ይሄም መካከለኛ ጥለት ለምትፈልጉ ደንበኞቻችን ይሆናል። ጅም አዲስ ዲዛይን ናት። መነኑ 2 አይና ነው። ነጠላው ይሄን ይመስላል። የሚያምር ነጠላ አላት። ጅም በፈልጋችሁት ዲዛይን ከወገብ በላይ ተሰርቶ አልቆላት 14 ሺህ ብር። ወደ ቀጣዩ ልብስ ሲሄድ ጅም የምታምር ልብስ ናት። አዲስ ናት። ጅም ደስ የሚል ከለር ናት። ላይንም ማትከብድ ከለር ናት። እቺ ታምራለች። መካከለኛ ጥለት ናት። እቺም አዳዲስ ዲዛይን ናቸው። ነጠላው ይሄን ይመስላል። የሚመስል ነጠላ አላት። ይሄም ከወገብ በላይ እናንተ በፈልጋችሁ ዲዛይን ተሰርቶ አልቆለት 13 ሺህ ብር። ወደ ቀጣዩ ልብስ ሄዳለሁ። ይህም የሚያምር ከለር ነው። አሪፍ ዲዛይን ነው። ይሄ ሌላ ከለርም አለው። 2 አይነት ከለር ነው ያለው ይሄ ልብስ። ሁለቱ ተመሳሳይ ናቸው። ዲዛይናቸው ተመሳሳይ ነው። ከለር አገባቡ ብቻ ነው የሚለየው። ይሄ ወደ ጎመኔ ከለር አረንጓዴ ከለር ይሄዳል። ይሄ ደግሞ ሌላ ከለር ነው ያለው። እንደምታዩት ጥለት አገባቡ በጣም ያምራል። ፈልጋችሁ በዚህኛው ለዛ ደግሞ በዚህኛው ማሰራት ትችላላችሁ። ይሄን ከወገብ በላይ እናንተ በምትፈልጉት ዲዛይን ተሰርቶ አልቆለት 18 ሺህ ብር ነው። ነጠላው ይሄን ይመስላል። የሽ ነጠላ ይችን ነው የምትመስለው። የችኛዋን ነጠላ ደግሞ አሳያችኋለሁ። የችኛዋ ነጠላ ይሄን ይመስላል። በጣም የሚያምር እንደዚህ መካከለኛ ጥለት ለምትፈልጉ ደንበኛ ይሆናል። አዳዲስ ልብሶች ናቸው እነዚህ። ቀጣዩን አሳያችኋለሁ። ይሄም መካከለኛ ጥለት ነው። በጣም የሚያምር ጥለት አገባብ ነው ያለው። ቆንጆ ነው። 2 አይና መነን ነው። ነጠላው ይሄን ይመስላል። እንደምታዩት ቆንጆ ነጠላ አለው። ትልቅ ነጠላ አለው። እንደዚህ መካከለኛ ጥለት ለምትፈልጉ የሚሆን ነው። ይሄ በፈልጋችሁ ዲዛይን ተሰርቶ አልቆለት 18 ሺህ ብር ነው። ጥለት አገባቡ በጣም የሚያምር እይታ ነው ያለው። በጣም የሚያምር ዲዛይን አሉት። እንደምታዩት አዘጋጉ ራሱ እንዴት እንደሚያምር ሻይን ያደርጋል። ብዙ ሳይበዛ ሻይን ከለር አለው። ቆንጆ ነው። ወደ ቀጣይ ልብስ ሲሄድ ደግሞ እችም የምታምር ናት። በጣም የሚያምሩ ልብሶች ናቸው። የዛሬው ቪዲዮ ቆንጆ ነው። እንደምታዩት እችም የምታምር ከለር ናት። ጥለት አገባቡ በጣም ነው የምታምረው። እንደዚህ መታ ራሱ የምትዘጋው ነገር ለልብሱ ውበት እንዲኖረው አድርጎታል። በጣም ነው የምታምር። እዚህ መዝጊያው ራሱ ቆንጆ እይታ አለው። እንደዚህ ስነክቱ ራሱ የመጎርበጥ ባህሪ ያለው እንደ ፈርጥ የተሰራች ናት። ነጠላው ይሄን ይመስላል። ነጠላው ራሱ እንዴት እንደምታምር መነኑ 2 አይና መነን ነው። ሁሌ እንደምንነግራችሁ እቺ ልብስ በፈልጋችሁ ዲዛይን ተሰርተ ከወገብ በላይ 14 ሺህ ብር።
ቀጣዩን አሳያችኋለሁ። እጅም ቆንጆ ልብስ ናት። ሻይን ያደርጋል። እንደዚህ አይነት ከለር ለምትፈልጉ ደንበኞቻችን የሚሆን ልብስ ነው። ቆንጆ ናት። እንደዚህ መካከለኛ ጥለት ለምትፈልጉ ነጠላው ይሄን ይመስላል። መነኑ 2 አይና ነው። ይሄን በፈልጋችሁ ዲዛይን ተሰርቶ ወገብ በላይ 14000 ብር። ቀጣይ ልብስ አሳያችኋለሁ። ይሄም ቆንጆ ከለር ነው። በጣም የሚያምር ደስ የሚል እይታ ያለው ልብስ ነው። በጣም ያምራል። ጥለት አገባቡ እንዴት እንደሚያምር እነዚህ ነገሮች ደግሞ የሚያምር ውበት ያለው ልብስ ነው። እዚህ መዝጊያው ቆንጆ ልብስ ናት። ይች ልብስ እንደዚህ አይነት ከለር አገባብ ለምትፈልጉ ደንበኞቻችን የሚሆን ልብስ ነው። መነኑ ቆንጆ መነን ነው። ሁሌ እንደምንኖራችሁ ጽድት ብሎ የተሸመነ ሽመና ነው። ነጠላው ይሄን ይመስላል። እንደምታዩት ይህ ልብስ አልቆለት በፈልጋችሁ ዲዛይን ከወገብ በላይ ተሰርቶ 18000 ብር። ወደ ቀጣዩ ልብስ ሄድ ደግሞ እቺ መካከለኛ ጥለት ናት። በጣም ታምራለች። ቆንጆ እይታ ያላት ልብስ ናት። እንደዚህ አይነት ከለር ለምትፈልጉ ላይን የማትከብድ ከለር ናት። 2 አይና መነናት። እቺ ደስ የሚል ጥለት አገባብ ነው ያለው። ነጠላው ይሄን ይመስላል። ነጠላው ሳይዝ ራሱ እኩል ነው ከቀሚሱ ጋር። በጣም የሚያምር ነው። ይሄ ልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 14000 ብር። ወደ ቀጣዩ ልብስ ሲሄድ መካከለኛ ጥለት ነው። ይሄ ደግሞ በጣም የሚያምር እይታ ያለው ልብስ ነው። በጣም ያምራል። አዳዲስ ልብሶች ናቸው ያሁኑ ቪዲዮ። እነዚህ ደግሞ መካከለኛ ጥለት ነው። ነጠላው ቀሚሱ ይሄን ይመስላል። እንደዚህ መካከለኛ ጥለት ለምትፈልጉ ደንበኞቻችን የሚሆኑ ልብሶች ናቸው። ይሄ ልብስ አልቆለት ፈልጋችሁ ዲዛይን ተሰርቶ አልቆለት 14000 ብር። ቀጣይ ልብስ ይያት። እጅም ቆንጆዬ ልብስ ናት። በጣም ነው የምታምረው። ደስ የሚል ከለር አገባብ ነው ያላት። እነዚህ ነገሮች ራሱ ለልብሱ ውበት እንዲኖረጉታል። እንደዚህ ተከትለው የሚሄዱ መዝጊያዎቹ ቆንጆ እይታ ያለው ልብስ ነው። በጣም ያምራል። እንደዚህ ደስ የሚል አገባብ ጥለት ያለው ደስ የሚል ዲዛይን ያለው ልብሶች ናቸው። ነጠላው ይሄን ይመስላል። ይሄን ይመስላል ነጠላው። በጣም ያምራል። ይሄ ልብስም አልቆለት 14000 ብር። ቀጣይ ልብስ አሳያችኋለሁ። ይሄም መካከለኛ ጥለት ነው። በጣም የሚያምር እይታ ያለው ልብስ ነው። እንደዚህ መካከለኛ ጥለት ለምትፈልጉ ደንበኞቻችን የሚሆን ልብስ ነው። በጣም ያምራል። ነጠላው ይሄን ይመስላል። በጣም የሚያምር እይታ ያለው ነጠላ ነው። መነኑ 2 አይና ነው። ይሄ ከወገብ በላይ በምትፈልጉት ዲዛይን ተሰርቶ አልቆለት 14000 ብር። የወንድም ልብስ እንደዚህ አሳምረን እንሰራለን። አሁን ይሄ የፈትል ነው። በጣም ያምራል። እንደዚህ የሴት አለው አብሮ ግን የወንዶችን እስኪ ላሳያችሁ። የወንድ አሳይተን ስለማናውቅ እንደዚህ የሚያምር የወንዶችም እንሰራለን። እንደዚህ ሲዘጋ በጣም ነው የሚያምረው። እንደዚህ አሳምረን እንሰራላችኋለን። የወንድም ብታዙ ከሱሪው ጋር ምናምን ይሰራሉ። ይሄም የሴት አለው በወራጅ የሴት አለው። እንደዚህ የወንዶችን እንሰራላችኋለን። የወንድም እዘዙን አብራችሁ። የሴትም ስታዙ የወንድም ማዘዝ ትችላላችሁ ለማለት ነው። እሺ ደንበኞቻችን ለዛሬ የተዘጋጀውባቸው ልብሶች እነዚህን ይመስሉ ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።